እግዚአብሔር ለተዋረደ ልብን ይወዳል። እግዚአብሔር የማይነቃው ልብ አለው። የኢየሱስ አገልግሎት የማይጠቅሙትን እነዚህን ጥቅም ላይ ሊያውል የመጣው እሱ ነው። ይችልበታል ኢየሱስ ልብን መፍጠር ወገኖች። እግዚአብሔር ርህራሄ አያልቅም። ኑ እያለን የምንጣራው የእግዚአብሔር ምህረት ገደብ ስላለው ነው። እግዚአብሔር በምድር ላይ እንድንኖር በሰጠን እድሜ ወይ የዘላለም ሞትን ወይ የዘላለም ሕይወትን የምንመርጥበት ነው። ሰላም የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም እግዚአብሔር እርቶኝ እግዚአብሔርን ቃል ይዤ መጥቻለሁ በፊታችሁ። ይሄ ይራራል ሚዲያ ነው። የእግዚአብሔርን ምህረትና የእግዚአብሔርን ቸርነት የምንነጋገርበት ጌታ ኢየሱስ ክርስቶስ ለልጆቹ ይራራል ብለን የምናወራበት ሚዲያ ነው። ጌታ ይባረክ። እንግዲህ የእግዚአብሔርን ቃል በማንበብ ጀምራለሁ። ያዕቆብ 4 ከቁጥር 7 ጀምሬ ያለውን ቃል አነባለሁኝ። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልቦቻችሁን አጥሩ። ጌታ ኢየሱስ ይባረክ። እንግዲህ የእግዚአብሔር ቃል በያዕቆብ ላይ ሲናገር እንደዚህ ይላል፣ ወደ እግዚአብሔር ቅረቡ ማለት በምን አይነት መንገድ ነው ወደ እግዚአብሔር የምንቀርበው? እዚህ ጋር ሲናገር ቅረቡ ወደ እግዚአብሔር ይላል። ወደ እግዚአብሔር ስንቀርብ እንዴት ነው የምንቀርበው? ወደ አምላካችን ወደ እግዚአብሔር ወደ ጠራን ጌታ የዲያብሎስንም ሐሳብ የምትቃወሙት ወደ እኔ ስትቀርቡ ነው ይላል እና የእግዚአብሔር ቃል ሲናገር ወደ እግዚአብሔር ቅረቡ። ወደ እሱ ስንቀርብ እሱ ደግሞ ወደኛ ይቀርባል። ስለዚህ ወደ እግዚአብሔር የሚቀርበውን የመጀመሪያውን ስቴፕ የተሰጠው ሰው ነው። ለምን? እግዚአብሔር ጻድቅ አምላክ ነው። የማንንም ሐሳብ ጨምድዶ ኑና ተገዙልኝ ኑና ቅረቡልኝ የሚል አምላክ አይደለም። ፍቃድ የሚሰጥ አምላክ ነው። ስለዚህ ፍቃዱ የኛ ነው። መጀመሪያ ኑ ወደ እግዚአብሔር ቅረቡ። ወደ እግዚአብሔር ከቀረባችሁ በኋላ ደግሞ እግዚአብሔር ደግሞ ወደ እናንተ ይቀርባል ይላል። እሺ ወገኖቼ፣ ሰው በምን አይነት መንገድ ነው ወደ እግዚአብሔር የሚቀርበው? እዚህ ጋር ይሄንን ሳይ እንደዚህ ይላል፣ እጃችሁን አንጹ፣ ሁለት ሐሳብ ያላችሁም ደግሞ በቃ በልባችሁ ተቀደሱ። ሁለት ሐሳብ በልባችሁ ተቀደሱ፣ ልባችሁን አጥሩ፣ እጃችሁን አንጹ እያለ የእግዚአብሔር ቃል እዚህ ጋር ይናገራል። ኦኬ ለካ ወደ እግዚአብሔር ለመቅረብ መጀመሪያ የምናጠራውና የምንተወው ነገር አለ። እንግዲህ እጅ በመጽሐፍ ቅዱስ ውስጥ የሚመለከተው ድርጊትን ነውና ከኃጢአታችሁ ተመለሱ ነው። እጃችሁን አጥሩ ማለት ልምዳችሁን ድርጊታችሁን ተው። ወደ እግዚአብሔር ስትቀርቡ ከዚህ ነገር ተመለሱ። በሁለት ሐሳብ ደግሞ የምትወላውሉ እናንተ ደግሞ በልባችሁም በድርጊትም በልብም ወደ እግዚአብሔር እንድንቀርብ እዚህ ክፍል ላይ ይናገራል እና እስኪ ወደ እግዚአብሔር በምን አይነት መንገድ እንቅረብ? መጀመሪያ ወደ እግዚአብሔር በጸሎት እንቀርባለን ወገኖቼ። ጸሎት አንደኛ ወደ እግዚአብሔር የምንቀርብበት መንገድ ነው። በጸሎት ወደ እግዚአብሔር ስንቀርብ እንደዚህ ይላል መዝሙር 34 ቁጥር 18 አነባዋለሁ። እግዚአብሔር ልባቸው ለተሰበሩ ቅርብ ነውና መንፈሳቸው ለተሰበረም ያድናቸዋል። አይገርማችሁ? እግዚአብሔር ልባቸው ለተሰበረ ሰው ቅርብ ነው። በእግዚአብሔር ፊት ልባቸው ለተሰበረ እግዚአብሔርን ለሚሹ እኔ በደለኛ ነኝ ለሚሉ ወደ እግዚአብሔር ለሚቀርቡ በትህትና ወደ እግዚአብሔር ለሚቀርቡ ሰው ማን ቅርብ ነው አለ ወገኖቼ? እግዚአብሔር ቅርብ ነው። ምን ላለ? ልቡ ለተሰበረ። አያችሁ እግዚአብሔር እዚህ ጋር በልባችሁ በእጃችሁ ነው ተመለሱ፣ በልባችሁ በእጃችሁ ተመለሱ ነው ወደ እግዚአብሔር ቀረቡ እያለ እግዚአብሔር ቃል እዚህ ጋር የሚናገረው። ስለዚህ ሰው በልቡ በእግዚአብሔር ፊት ዝቅ ሲል በልቡ በእግዚአብሔር ፊት ልቡ ላይ እግዚአብሔርን ሲሾም እግዚአብሔር ወደዚህ ሰው ይመጣል ማለት ነው ወገኖቼ። በእግዚአብሔር ፊት በጸሎት ስንሆን በተሰበረ ልብ እንድንሆን የእግዚአብሔር ቃል ይነግረናል። ለምን? እግዚአብሔር ኃያል አምላክ ነው። እግዚአብሔር መሐሪያችን ነው። እግዚአብሔር ቸር ነው። ይሄንን ነገር ተገንዝበን አውቀን በእግዚአብሔር ፊት በቃ ሰሚት ባደረገ ማንነት በጸሎት ልንቀርብ ይገባል። በጸሎት ስንቀርብ በእንደዚህ አይነት መንፈስ ነው ወደ እግዚአብሔር መቅረብ ያለብን። የእግዚአብሔር ቃል እዚህ ጋር ሲናገር በጣም እገረማለሁ። ሉቃስ 18 ቁጥር 9 ላይ ጀምሮ ያለውን ክፍል አነባለሁ። እንደዚህ ይላል፣ ጻድቅ እንደሆነ በራሱ ለሚታመኑ
ሌሎች ሁሉ በጣም ለሚንቁ ይህንን ምሳሌ ነገራቸው እንዲህ ሲል፣ 2 ሰዎች ሊጸልዩ ወደ መቅደስ ወጡ፣ አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊውም ቆሞ በልቡ ይህንን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና አመፀኛ አመንዝራም ወይም እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ። በየሰዓቱም 2 ጊዜ ጦማለሁ፣ ከማንኛውም 2 አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልቻለም። ነገር ግን አምላኬ ሆይ እኔ ኃጢአተኛ ነኝ ማረኝ እያለ ደረቱን ይደቃ ነበረ ላችኋለሁ። ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። አይገርማችሁም ወገኖቼ? በእግዚአብሔር ፊት ላይ መጾም መጸለይ ወይ ደግሞ በራሳችን ጻድቅ እንደሆንን በራሳችን የሆነ ነገር አድርገን በመጾሜ እግዚአብሔር እንደወደደኝ በመጾሜ እግዚአብሔር በቃ እኔን ስፔሻል ልጁ እንደሆንኩኝ ረጅም ሰዓት ስለምጸልይ ያቺ ከማትጸልየው ልጅ እንደምሻል ወይ ደግሞ በራሴ በቃ ለፍቼ ጽድቄን እንደፈጠርኩኝ በእንደዚህ አይነት መንገድ ወደ እግዚአብሔር የምንቀርብ ካለን እግዚአብሔር ቃል ሲናገር በቃ ይሄ በራሱ ሊጸድቅ የመጣ ነው የሚለው። ስለዚህ ከእግዚአብሔር ዘንድ አንዳች ቸርነት ሰው አያገኝም። በእግዚአብሔር ዓይን ሲታይ ይህ ሰው አመፀኛ ነው ወገኖቼ። በራስ ጽድቅ ማንም ሊቆም አይችልም። ከሁለቱ ማን ጸድቆ ተመለሰ አለ? ያኛው ፈሪሳዊ ጸድቆ ተመለሰ። ለምን? በእግዚአብሔር ፊት በተሰበረ ልብ እኔ ኃጢአተኛ ነኝ እኔን ማረኝ፣ ወደ አምላኩ ወደ ሰማይ እንኳን ዓይኖቹን አንስቶ ሊያይ እስኪፈራ ድረስ በእግዚአብሔር ፊት እኔን ማረኝ አለ። አያችሁ ወገኖቼ፣ አንዳንድ ጊዜ የምናነሳቸው ነገሮች በሆነ ነገር ይገባኛል ብለን አይደለም እግዚአብሔር ጋር መቅረብ ያለብን። እግዚአብሔር ጋር ስንቀርብ ቸርነትን አደረክልኝ ብለን ነው መቅረብ ያለብን። እግዚአብሔር ሆይ ማርከኝ ብለን ነው መቅረብ ያለብን። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ያለን እግዚአብሔር ጋር ስንቀርብ የምንቀርብበት መንገድ ጌታ ሆይ አድርገህልኛል፣ እግዚአብሔር ሆይ ምረህኛል፣ እግዚአብሔር ሆይ ወድሃለሁ በቃ ብለን እንጂ ከኛ ጀምረን ወደ እግዚአብሔር የሚያደርሰን አንዳች ነገር የለም ወገኖቼ። ራሱን ዝቅ የሚያደርግ ከፍ ይላል። ራሱን ዝቅ የሚያደርግ ግን በማን ፊት? በእግዚአብሔር ፊት ራሱን ዝቅ የሚያደርግ ዝቅ ያልንለት ጌታ ራሱ እሱ ከፍ ያደርገናል። በእግዚአብሔር ፊት ዝቅ ማለት እንዴት መክበሪያ መሰላችሁ? እግዚአብሔር ለተዋረደ ልብን ይወዳል። እግዚአብሔር የተሰበረ ልብ ይወዳል። በፊቱ እግዚአብሔር የተሰበረ ልብ ያያል ወገኖቼ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ ልብን የሚመለከት እግዚአብሔር አለ። በእግዚአብሔር ፊት ስንቀርብ ወደ እግዚአብሔር ስንጠጋ ሰው እኮ ምንም ማድረግ አይችልም። ሰው ምን ያደርገናል? እግዚአብሔር ነው እንጂ የኛ መፍትሄ ያለው። ሰው ምን ያደርገናል? እግዚአብሔር ነው እንጂ የኛ መዳኛ መንገድ ያለው። ለዛ ነው እግዚአብሔር ቃል ሲናገር በልብህም በአፍህም የሚለው። ለምን? ልብን የሚመለከት እግዚአብሔር ስለሆነ፣ አፍን ደግሞ የምናይ ደግሞ እኛ ስለሆነ ነው ወገኖች። እግዚአብሔር 2 ነገር ይፈልጋል፣ በልብም ልብን ደግሞ እግዚአብሔር ብቻ ያያል። ስለዚህ ወደ እግዚአብሔር ስንቀርብ በተዋረደ መንፈስ፣ እግዚአብሔር ያየኛል በሚል መንፈስ፣ እግዚአብሔር ይሰማኛል በሚል መንፈስ፣ እግዚአብሔርን ከፍ ባደረገ መንፈስ ወደ እግዚአብሔር በጸሎት እንቀርባለን ወገኖቼ። ወደ እግዚአብሔር በጸሎት የምንቀርበው እንደዛ ነው። ለምን? ምሳሌ 3:5 ላይ ሲናገር በቃ በራስህ ማስተዋል አትደገፍ ይላል። በራሳችን ማስተዋል ካልተደገፍን መንገዳችንን የሚያቀና ጌታ አለ፣ መንገድን የሚከፍት ጌታ አለ፣ ወደኛ የሚቀርብ መንገድን ሊመራ የሚመጣ ጌታ አለ። ስለዚህ ወደ እግዚአብሔር ስንቀርብ በፍጹም ትህትና በጸሎት ወደ እግዚአብሔር መቅረብ አለብን። ይሄ አንዱ ወደ እግዚአብሔር መቅረቢያ መንገዳችን ነው። የእግዚአብሔር ሉዓላዊነት ከፍ ባደረገ መልኩ እኛ ግን ምሕረት ለተደረገልን እሱ እንደማረን ወደ እግዚአብሔር መቅረብ እንችላለን ወገኖች። ይሄ አንደኛው ወደ እግዚአብሔር መቅረቢያ መንገድ ነው። ሁለተኛ ደግሞ በንስሐ ወደ እግዚአብሔር መቅረብ አለብን። ንስሐ ወደ እግዚአብሔር መቅረቢያ መንገዳችን ነው። ወደ እግዚአብሔር ስንቀርብ የእግዚአብሔር ቃል ሲናገር እንደዚህ ይላል። በቃ ኃጢአቱን የሚናዘዛት ወደ እግዚአብሔር ስንቀርብ ጌታዊ በድያለሁ ብቻ ሳይሆን ኃጢአቱን የሚናዘዛት ኮንፌስ የሚያደርግ
ጌታ ሆይ በዚህ በደልኩ የሚል ለምን አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል ኃጢአታችንን ብንናዘዝ ከኃጢአታችን ይቅር ሊለን ከአመጽ ሁሉ ሊያነጻን የታመነ ጻድቅ ነው። አይገርማችሁም? ኃጢአታችንን ምን ብንላት? ብንናዘዛት። ስለዚህ ወገኖቼ የሰረቀ ሰው ጌታ ሆይ ስለሰረኩኝ ማረኝ ሊል ይገባዋል። እግዚአብሔር ቃል ይሄንን ከኛ ኤክስፔክት ያደርጋል። ለምንድን ነው ያንን ነገር አንፈልገውም? በቃ ካልፈለግነው በእግዚአብሔር ፊት አልፈልገውም ብለን ኮንፌስ ልናደርገው እግዚአብሔር ይጠብቃል ከኛ ልንናዘዛት። በእግዚአብሔር ፊት በንስሐ ስንቀርብ እግዚአብሔር ሆይ በድያለሁ፣ በቃ እኔ ይሄ ነገር አስቸግሮኛል፣ ከዚህ ነገር ግን ፍታኝ፣ ማረኝ፣ ይቅር በለኝ ብለን ወደ እግዚአብሔር እንድንቀርብ በንስሐ እግዚአብሔር ይጠይቃል። አያችሁ ወደ እግዚአብሔር ስንቀርብ ለካ በዚህም እግዚአብሔር ይቀርባል። በምን ይቀርባል ወገኖቼ? በንስሐ ወደ እግዚአብሔር ይቀርባል። በምን አይነት ንስሐ? ኃጢአቱን በሚናዘዛት። ኃጢአታችንን ስንናዘዛት ምን ያደርገናል ጌታ? ከአመጽ ሁሉ ያነጻናል። እሱ ምን ስለሆነ? ጻድቅ ስለሆነ፣ የታመነ ስለሆነ፣ ይቅር ለማለት የቆመ ስለሆነ፣ ምህረቱ ለዘላለም ስለሆነ ጌታ ኢየሱስ ይባረክ። የተዋረደን ልብ መዝሙር 51 ቁጥር 17 ላይ እንደዚህ ይላል የተሰበረንና የተዋረደን ልብ አቤቱ አትንቅም። አይገርማችሁ? እግዚአብሔር የማይንቀው ልብ አለው። የተሰበረንና የተዋረደን ልብ በማን? በእግዚአብሔር። በፊቱ የተዋረደ ልብ፣ በፊቱ የተሰበረ ልብ እግዚአብሔር ይሄንን ልብ አልፎ አይሄድም። እግዚአብሔር ለዚህ አይነት ልብ መልስ አለው ወገኖች። እንደዚህ አይነት ልብ እግዚአብሔር ሳያነጋግረው አይሄድም። ይሄ ልብ በእግዚአብሔር ዘንድ የሚታይ ልብ ነው። ይሄ ልብ እግዚአብሔርን አትራክት የሚያደርገው ልብ ነው። ምን አይነት ልብ? የተሰበረ ልብ። በቃ በእግዚአብሔር ዘንድ አንተ ነህ አዳኝ፣ አንተ ነህ ጌታ ሆይ አንተ ፈውሰኝ ብሎ በእግዚአብሔር ፊት ዝቅ ያለ ልብ፣ ይሄንን ልብ ጌታ ኢየሱስ ሳይነካው አያልፍም። ኢየሱስ ይስባዋል። እንደዚህ አይነት ልብ እግዚአብሔር በሰማይ ሆኖ የሚያሸተው ልብ ይሄንን ልብ ነው። የሚፈልገው ልብ ይሄንን ልብ ነው። ወገኖቼ በእንደዚህ አይነት መንገድ ወደ እግዚአብሔር ቅረቡ። ወደ እግዚአብሔር ቅረቡ፣ እሱ ወደ እናንተ ይቀርባል። በንስሐ ወደ እግዚአብሔር ይቀርባል። ማቴዎስ 11 ቁጥር 28 ላይ ብዙዎቻችን የምንወደው ቃል ነው። ይሄ አማኞች የምንወደው ቃል ነው። እንደዚህ ይላል ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ። አያችሁ ወደ እግዚአብሔር ስንቀርብ አምነነው ነው ደግሞ መቅረብ ያለብን። በንስሐ ወደ እግዚአብሔር ስንቀርብ እንደው ይምረኝ ይሆን፣ እንደው ይቅር ይለኝ ይሆን፣ እንደው እያልን ሳይሆን ይሄው የሰጠን ይሄ ቃል የታመነ ቃል ነው። ሸክማችሁ የከበደ ኑ ብለሃል ጌታ ሆይ ሸክሜ ከብዷል አሳርፈኝ ብለን በሙሉ ልብነት። ይሄንን ቃል የተናገረው ሰው አይደለም ወገኖች፣ ይሄንን ቃል የተናገረው እግዚአብሔር ነው። ስለዚህ ሸክሜን እንደሚያነሳልኝ አውቄ፣ ሸክሜን እንደሚያራግፍልኝ አውቄ አምኜ ወደ እግዚአብሔር ቀርባለሁ ወገኖቼ። እኛ እንኳን አንዳንድ ሰዎች ባክግራውንዳቸውን ካወቅን፣ የኑራቸውን ደረጃ ካወቅን ብር ልንጠይቃቸው እንኳን ስንሄድ ብር ያላቸው ሰዎች ጋር ነው የምንሄደው። ለምን? ሹር ነን ያ ሰው የኑሮውን ደረጃ ስለማቅ ይሄንን ብር ይሰጠኛል ብዬ አምኜ ሄጄ ከዛ ሰው ብር በደራለሁ። ለምን? ኢንፎርሜሽን አለኝ ያ ሰው እኔ ከምጠይቀው ብር እንዳለው። እኛ እንኳን በሰው የምናምነው ሰው ጋር ነው የምንሄደው። አያችሁ ይሄንን ነገር የተናገረው እግዚአብሔር ነው። እግዚአብሔር ደግሞ ሸክምን የማራገፍ አቅም አለው። እግዚአብሔር የመጣው ለኔና ለናንተ አይነቱ ለተሰበሩት፣ በቃ ለማይጠቅሙት፣ ሰው ሊሆኑ አይችሉም ለተባሉት ለኛ ነው የመጣው ወገኖቼ። ልገራችሁ እግዚአብሔር ቃል ሲናገር እንደዚህ ይላል የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን ጧፍ አያጠፋም ይላል እግዚአብሔር ቃል ሲናገር። አይገርማችሁም? ይሄ አገልግሎት የተሰራው በክርስቶስ ኢየሱስ ብቻ ነው። የተቀጠቀጠ ሸምበቆ ለምንም ነው የማይጠቅመው። አጥር ሊሆን አይችልም፣ ምንም ሊሆን አይችልም፣ ምንም ነገር መሆን አይችልም ወገኖቼ። ግን አይገርማችሁም? ኢየሱስ ጋር ግን ይሄ የተቀጠቀጠ ሸምበቆ እኔና እናንተ ልንጠቀም የማንችለው እሱን መስራት እችላለሁ ብሎ መጥቶ ያነሳ ኢየሱስ ነው። የሚጤስ ጧፍም በሰው አይምሮ አይሰራም፣ ተረግጦ የሚጣል ነው። ለምን? ጭስ ነው፣ አካባቢ ያለውን ነገር ያውካል። ለምንም ጥቅም ላይ መዋል የማይችል ነገር ነው። ይሄ መሲህ ግን ሲመጣ
ይሄ ኢየሱስ ሲመጣ ግን ይሄንን ጧፍና ይሄንን ሸምበቆ ሰው ያደረገ ነው። ስለዚህ ወገኖቼ ሸክም የከበደባችሁ አይዟችሁ። በሰው አይምሮ የእናንተ ነገር አይሰራም እንኳን ብትባሉ፣ ከሰው አይምሮ በላይ ቢሆን ውይ ያንቺ ነገር እንኳን ይከብዳል፣ አንቺን ግዳ ይረዳሻል አይመስለኝም ብትባሉ እንኳን ይሄ መሲህ መጥቷል። ይሄ ኢየሱስ ክርስቶስ አለ። ይሄ ኢየሱስ ክርስቶስ ደግሞ የተቀጠቀጠን ሸምበቆ ሊጠግን የሚጤስን ጧፍ አያጠፋም። ይችላል እግዚአብሔር። ይሄ በሰው አይን አይፈለግም የተባለውን ነገር እፈልገዋለሁ ብሎ እሱን ልሰራ ነው የመጣሁት፣ ለበሽተኞች ነው የመጣሁት፣ መድኃኒት ለሆን ነው የመጣሁት ብሎ የመጣለ። ስለዚህ የትኛውም አይነት ሸክም ቢኖራችሁ፣ የትኛውም ያጎበጣችሁ ነገር ቢኖር ኢየሱስ እሱን ሸክም ማቃለል ይችላል። ወገኖቼ በንስሐ ወደ እግዚአብሔር ቅረቡ። ኢየሱስ ይሄንን ሸክም ከላያችሁ ላይ ማንሳት ይችላል። ለምን? የኢየሱስ አገልግሎት የማይረቡትን ሊያረባ ነው የመጣው፣ የማይጠቅሙትን ሰው ሊያረግ ነው የመጣው። ጌታ ኢየሱስ ክርስቶስ ይሄ አገልግሎት የተሳካለት ኢየሱስ ብቻ ያገለገለው አገልግሎት ይሄ ነው ወገኖቼ። የማይፈለጉትን ያነሳ አታስታውሱም? በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ወደታች ስናይ ዮሐንስ ወንጌል ምዕራፍ 8 ላይ ያቺ ሴት የማትጠቅም ሴት ዝሙተኛ የነበረች በአካባቢው የተጠላች ይዘዋትኝ በድንጋይ እንድትወገር በኢየሱስ እግር ስር አምጥተው የጣሏት ያቺ ሴት ግን ድንጋይ የሚገባት ሴት በሰው አይምሮ ለድንጋይ የሆነች በኢየሱስ አይምሮ ውስጥ ግን አገልጋይ የሆነች ያቺ ሴት አታስታውሷትም? ያቺን ሴት ማርያምን አታስታውሷትም? መቅደላዊት ማርያምን እያዳፉ በኢየሱስ እግር ስር ይዘዋት መጡ። አሁን እቺ ሴት ስትዘሙት ተገኝታለች። ስለዚህ የመጀመሪያውን ድንጋይ ወርውርና ምታትኝ። እቺ ሴት ለሞት ነው። የሙሴ ሕግ ደግሞ ሞትን በቃ እንድትሞት ተፈርዶባታል ብለው ይዘዋት በፊቱ ይዘዋት መጡ። ይሄ ጻድቅ ፈራጅ ኢየሱስ ግን ይሄ የማይጠቅሙትን ለጥቅም ሊያውል የመጣ ኢየሱስ ግን ይሄ የማይረቡትን እንዲረቡ ሊያረግ የመጣ ኢየሱስ ግን ከናንተ መካከል ኃጢአት የሌለባት የመጀመሪያውን ድንጋይ ይወርውራል። ከናንተ መካከል ጻድቅ የሆነው የመጀመሪያውን ድንጋይ ይወርውርባታል። አይገርማችሁም? ሰው አደረጋትችን ሴት። አንድም ሰው ይሄንን ድንጋይ አንስቶ ሊወረውር የሚችል የለም። ሁሉም ሄዱ። ግን የመጀመሪያው ድንጋይ ጻድቁ የሆነው ኢየሱስ ድንጋዩን ሊወረውር የሚችለው ኢየሱስ ግን በእነሱ መካከል ነበረ። ድንጋዩን አልወረወረም። ድንጋይ ወርዋሪው ብቻ ካጠገቧ ቀረ። ለካ ይሄ መሲህ ሲመጣ፣ ይሄ ኢየሱስ ሲመጣ ድንጋይ ሊወረውር ሳይሆን እንደሷ አይነቱ ድንጋይ የሚወረወርባቸውን እንደዚህ የማይጠቅሙትን ሰዎች አንስቶ ሰው ሊያረግ ነው ለካ የመጣው። አነሳት። ደግመሽ ኃጢአትን ካሁን በኋላ አትስሪ። አያችሁ ኢየሱስ እንደዚህ ማድረግ ይችላል። ከኃጢአት ሻፋታ ደግማችሁ ኃጢአትን አትስሩ ሲል በንስሐ ወደ እግዚአብሔር ፊት ስንቀርብ እግዚአብሔር ሆይ ማረን ይቅር በለን ስንል ኢየሱስ መጥቶ ሲያጽናና ዝም ብሎ አይደለም የሚያደርገው ወገኖቼ። ሊያቆማችሁ ሊያጀግናችሁ ሰው አድርጓችሁ ሊሄድ የምን ሰው? የእግዚአብሔር ሰው አድርጓችሁ ሊሄድ የራሱ ሰው አድርጓችሁ ሊሄድ ነው ኢየሱስ ወደ እናንተ የሚመጣው። እኔ ለምናችኋለሁ ዛሬ ወደ እግዚአብሔር ጋር ስትቀርቡ በንስሐ ቅረቡ። በእንደዚህ አይነት መንገድ ቅረቡ ወገኖቼ። አልጠቅምም ያላችሁ እኔ ሸምበቆ ነኝ እኔ የምጠስ ጧፍ ነኝ ያላችሁ የኢየሱስ አገልግሎት የማይጠቅሙትን እነዚህን ጥቅም ላይ ሊያውል የመጣው እሱ ነው። ይሄን አገልግሎት ያገለገለ ኢየሱስ ብቻ ነው። ይሄን አገልግሎት ያየነው ኢየሱስ ላይ ነው። ይሄ የታመነ ጌታ ደግሞ ተናገረ። ሸክም የከበዳችሁ ኑ እኔ ሸክማችሁን አነሳለሁ፣ ከሸክማችሁ አሳርፋችኋለሁ ያለ። ወደዚህ ጌታ ሂዱ፣ በንስሐ ወደዚህ ጌታ ቅረቡ። ጌታ ኢየሱስ ክርስቶስ የታመነ አምላክ ነው። መዝሙር 51 ቁጥር 10 ላይ እንደዚህ ይላል፣ አቤት አምላኬ ሆይ ንጹህ ልብን ፍጠርልኝ፣ ቅንን መንፈስ በውስጤ አድስ። ሃሌሉያ! አይገርማችሁም? ከዛ በንስሐ ከቀረብን በኋላ እግዚአብሔር ሆይ ሸክሜን አንሳልን ካልን በኋላ ለእግዚአብሔር ደግሞ የምንጠይቀው ነገር አለ። ንጹህ ልብን ፍጠርልኝ። ሃሌሉያ! አያችሁ እግዚአብሔር ለካ ልብንም ቅንን መንፈስን መፍጠር የሚችል በውስጣችን ደግሞ መንፈሱን ሊያነቃቃ የሚችል ቅንን መንፈስ ሊያነቃቃ የሚችል
ይሄ የታመነ ጌታ ነው። ይሄ አገልግሎትም ለካ የእግዚአብሔር ነው። አይገርማችሁም? ይሄ አገልግሎትም ከሱ ልንቀበለው የሚገባ ነው። ሰው በንስሐ ከቀረበ በኋላ ይህን ጥያቄ ለእግዚአብሔር ሊጠይቅ ይገባል። ቅንን መንፈስ ፍጠርልኝ፣ በቃ ንጹህ ልብን ፍጠርልኝ፣ በውስጤ ደግሞ መንፈስህን አድስ፣ አነቃቃኝ ብለን ወደሚፈጥረው ወደ እግዚአብሔር ልብን ልናስፈጥር በንስሐ ልንገባ ይገባል። ይችልበታል ኢየሱስ ልብን መፍጠር ወገኖቼ፣ ይችልበታል ኢየሱስ ልብን ማከም ያውቅበታል። የተሳሳተ ቦታ አይደለም የምንሄደው እኛ። ዶክተሩ ዛሬ አልገባም ብለን አንመለስም። መፍትሄ የሚሰጠው ሰውዬ ዛሬ የለም ተመለሱ አይለንም። ወገኖቼ ጉልበታችሁን ብርክክ አድርጉት በእግዚአብሔር ፊት። ጌታ ሆይ ንጹህ ልብን ዛሬ ፍጠርልኝ በሉት። የኛ አምላክ ተመለሱ የሚል አምላክ አይደለም። ኢሚዲየትሊ የሚፈውስ ወዲያውኑ የሚሰራ ወዲያውኑ ነገርን አስተካክሎ ፈውሶ ፍጹም ሰው በቃ ይሄ መንፈስ ቅንን መንፈስ በልባችን ላይ ማደስ የሚችል ኢየሱስ የሚባል አምላክ አለን። ይህ አምላክ የታመነ ነው። ሸክማችንን ካራገፈው በኋላ ይሄንን ልንጠይቅ ይገባል። ቅንን መንፈስ እንዲፈጥርልን በውስጣችን ልባችንን ንጹህ እንዲያደርግ እግዚአብሔርን ልንጠይቀው ይገባል። ይሄንን መፍጠር ይችላል። ንጹህ ልብን ፍጠርልኝ በሉት። ንጹህ ልብን መፍጠር የሚችል የታመነ ኢየሱስ የሚባል አምላክ አለን። ሸክማችንን ካነሳልን በኋላ ሸክማችንን ካራገፈው በኋላ ይሄ ነው ሸክሜ ጌታ ሆይ፣ ይሄ ነው ያስጨነቀኝ ጌታ ሆይ፣ ይሄ ነው በቃ ያቃተኝ ጌታ ሆይ በሉት። ከዛ መጨረሻ ላይ ደግሞ ጠይቁት፣ ቅንን ልብ ፍጠርልኝ፣ ንጹህ ልብን ፍጠርልኝ። ከዛ በኋላ ይጠየቃል እግዚአብሔር። አይገርማችሁም? ከዛ በኋላ ይጠየቃል፣ አምላክ ሆይ ንጹህ ልብን ፍጠርልኝ። ፈጣሪ ነው ኢየሱስ፣ አምላክ ነው ኢየሱስ። ስናቀው ሲፈጠር ነው የምናቀው። ልብንም መፍጠር ይችላል። ቅንን መንፈስ በውስጣችን ማደስም ይችላል። ስለዚህ ልንጠይቀው ይገባል ወገኖቼ። በንስሐ እንቀርባለን፣ ይህንን እንጠይቃለን፣ ፍጠርልኝ እንላለን። የእግዚአብሔር ምህረት ዘላለም ነው። እግዚአብሔር ቃል ሲናገር መዝሙር 136 ላይ እንደዚህ ይላል፣ ምህረትህ ለዘላለም ነው ይላል። አይታችሁ የእግዚአብሔር ምህረት ለዘላለም ነው። ሰቆቃው ኤርሚያስ 3:22ን ገልጬ አነባዋለሁ። የእግዚአብሔር ቃል እዚህ ጋር እንደዚህ ይላል፣ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው፣ ርህራሄው አያልቅምና። አይገርማችሁም ወገኖቼ? ያልጠፋ ነው ከእግዚአብሔር ቸርነት የተነሳ ነው። ርህራሄው ምን ስለማይል ርህራሄው አያልቅምና። የእግዚአብሔር ርህራሄው አያልቅም። ያልጠፋ ነው ከሱ ምህረት የተነሳ ነው። ከቸርነቱ ከበጎነቱ የተነሳ ነው ያልጠፋ ነው። በቃ የእግዚአብሔር ምህረት ደግሞ ለዘላለም ነው። ግን ወገኖቼ እዚህ ጋር አንድ ጠቆም አድርጌ ማለፍ የምፈልገው ነገር አለ። የእግዚአብሔር ምህረት ለዘላለም ነው፣ ግን ገደብ አለው ወገኖቼ። እዛ ነው የእግዚአብሔር መንግስት ቀርቧልና ንስሐ ግቡ እያላችሁ በየመንገዱ የምትሰሙትን የወንጌልን ድምጽ ተመለሱ፣ ወደ እግዚአብሔር ቅረቡ እያለው ወንጌል የሚሰሩ ሰዎች የሚናገሩት የእግዚአብሔር ምህረት ገደብ ስላለው ነው። ኑ እያለን የምንጣራው የእግዚአብሔር ምህረት ገደብ ስላለው ነው ወገኖቼ። ምህረቱ ለዘላለም ነው። አይኖ ለዘላለም ነው። ግን ምህረቱን የምንቀበልበት ጊዜ ግን ገደብ አለው። የእግዚአብሔር ቃል ሲናገር በኢሳይያስ ምዕራፍ 55 ቁጥር 6 ጀምሮ አነበዋለሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው። አይገርማችሁም ወገኖቼ? ስለዚህ የእግዚአብሔር የሚቀርብበት ጊዜ አለ ለካ እግዚአብሔር። አሁን ደግሞ በልጁ በክርስቶስ ኢየሱስ አዲስ ኪዳን ውስጥ ነን ያለነው፣ ቀርቦናል። ስለዚህ እግዚአብሔርን የምንጣራበት ጌታ ሆይ ማረኝ ስንል ምህረቱ በቃ ለዘላለም ከኛ ጋራ ኤኒ ታይም፣ በማንኛውም ሰዓት በማንኛውም ጊዜ የእግዚአብሔርን ምህረት ወደ እግዚአብሔር ስንቀርብ በንስሐ በቀረብንበት ጊዜ እግዚአብሔር ሊቅር ሊለን ሊምረን በልጁ በክርስቶስ ኢየሱስ ወደኛ ቀርቧል ወገኖቼ። ስለዚህ የእግዚአብሔር ምህረት ምን ብሏል? ለኛ ቀርቧል። ስለዚህ ቀርቦም ሳለ ምን እንለዋለን? ይቅርታ እንለዋለን። ስለዚህ ምን እንላለን? ክፉ ሰው መንገዱን ይተው፣ በደለኛም ያቁም፣ ወደ እግዚአብሔር ምን ይበል? ይቅረብ። ለምን? አሁን የእግዚአብሔር ምህረት የቀረበበት ሲዝን ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ወደኛ ቀርቧል። ስለዚህ ደግሞ እኛ እዚህ አይደለንም የምንኖርበት፣ ወደ ላይ ያለ ህይወት ዘላለማዊነቷ በምድር ላይ የምታልቅበት ጊዜ አለ። ህይወት
እንግዲህ የዘላለም ህይወት አለ፣ የዘላለም ሞት ደግሞ አለ ወገኖቼ። ሰው ዘላለማዊ ነው፣ ግን በዘላለም ሞትና በዘላለም ህይወት ውስጥ ነው ሰው የሚኖረው ወገኖቼ። የዘላለም ህይወት ለመኖር አሁን በምድር ላይ በተሰጠን እድሜ ክፉ ሰው ምን ማለት አለበት? መንገዱን ይተው። ክፉ ሰው መንገዱን ይተው፣ በቃ ወደ እግዚአብሔር ይቅረብ ወገኖቼ። ወደ እግዚአብሔር የምንቀርብበት ጊዜ አሁን በምድር ላይ ባለንበት በዚህ እድሜያችን እግዚአብሔር በምድር ላይ እንድንኖር በሰጠን እድሜ ወይ የዘላለም ሞትን ወይ የዘላለም ህይወትን የምንመርጥበት ነው ወገኖቼ። ልንገራችሁ፣ ዛሬ የእግዚአብሔር ምህረት ለዘላለም በህይወት እንድታኖራችሁ ከፈለጋችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ መቀበል አለባችሁ። በምን? በመቅረብ በንስሐ ቅረቡ፣ ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል ያለ ይሄ የታመነ እግዚአብሔር ነው። ስለዚህ ወደ እግዚአብሔር ቅረቡ እላችኋለሁ። እግዚአብሔር ደግሞ ወደ እናንተ ይቀርባል። እንዴት ትቀርባላችሁ? በጸሎት በንስሐ ትቀርባላችሁ። እግዚአብሔር ደግሞ ይቀበላችኋል። ቃሉን በማንበብ ትቀርባላችሁ። እግዚአብሔር ጋር አብረን በመዋል በንስሐ ስንቀርብ የእግዚአብሔር ምህረት በእኛ ላይ የተገለጠ ሲሄድ የእግዚአብሔር ኃይል በእኛ ላይ ይሆናል ወገኖቼ። ምድር ለዘላለም የምንኖርባት አይደለችም፣ ለዘላለም የምንኖርበት አለ። ስለዚህ ግን ዘላለማችንን ግን የምናስተካክለው ግን በዚህ ምድር ላይ በተሰጠን ህይወት። ምድር የዘላለም አይደለችም። ዘላለማችንን ግን የምናስተካክለው በዚህ በተሰጠን እድሜ ነው። እኔ ደግመዋለሁ፣ ምድር ዘላለማዊ አይደለችም። በተሰጠን እድሜ ግን ዘላለማችንን እናስተካክላለን። ዛሬ ወደ እግዚአብሔር በንስሐ ቅረቡ። እግዚአብሔር ምህረቱ ለዘላለም ነው። ጌታ ኢየሱስ ይባርካችሁ። በጣም ብዙ ተጠቀማችሁ አምናለሁ። ወደ እግዚአብሔር በጸሎት እንቀርባለን፣ ወደ እግዚአብሔር በንስሐ እንቀርባለን፣ ወደ እግዚአብሔር በቃሉ እንቀርባለን። ጌታ ኢየሱስ ክርስቶስ የታመነ አምላክ ነው። እንግዲህ ወደ እግዚአብሔር በእነዚህ በጸሎትና በንስሐ ወደ እግዚአብሔር ስንቀርብ፣ በተሰበረ ልብ ወደ እግዚአብሔር ስንቀርብ፣ ከእግዚአብሔር ጋር ባለ ፌሎሺፕ ከእግዚአብሔር ጋር ባለ በተሰበረ መንፈስ ወደ እግዚአብሔር ስንቀርብ ወገኖቼ እግዚአብሔር ወደኛ ይቀርባል። ወደ እግዚአብሔር ቅረቡ፣ እግዚአብሔርም ወደ እናንተ ይቀርባል። ጌታ ኢየሱስ ክርስቶስ ይባርካችሁ። እንድትጠቀማችሁ አምናለሁ። እግዚአብሔር ሆይ ዛሬም ደግሞ በዚህ መንፈስ ውስጥ ልጆችህን እንድታገኝ በክርስቶስ ኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ ሆይ ወደ አንተ የሚቀርቡ ልጆች ስለሚበዙ በዚህ ስብከት ውስጥ አመሰግንሃለሁ። ጌታ ሆይ ለልባቸው የምትናገራቸው ብዙ ሰዎች ስለሚኖሩ ጌታ መንፈስ ቅዱስ አመሰግንሃለሁ። እግዚአብሔር ሆይ እያለፍክ ልብን መንፈስን እንድትነካ በጌታ በኢየሱስ ስም ጸልያለሁ። ወገኖቼ ዛሬ በዚህ መንፈስ እንድትገኙ በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ እናመሰግንሃለን። ክብር ሁሉ ላንተ ለስምህ ይሁን። እንገኝልክ ዘንድ በኢየሱስ ስም ለመንኩ። እግዚአብሔር ሆይ ልባችን ይገኝልክ ዘንድ በተሰበረ ልብ ወዳንተ እንቀርብ ዘንድ በኢየሱስ ስም ለመንኩ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ መቀበል የምትፈልጉ መዳን በሌላ በማንም የለም ወገኖቼ። ምድር ላይ የምንኖረው ኑሮ ለዘላለም አይደለም። የምድር ኑሮ ማብቂያ አላት፣ ግን በምድር ኑሮ ውስጥ ነው ዘላለማችንን የምናስተካክለው ወገኖቼ። እንሄዳለን በላይ በእግዚአብሔር ፊት እንቆማለን። በእግዚአብሔር ፊት ስንቆም ወይ የዘላለም ህይወት ወይ የዘላለም ሞት ነው የሚያጋጥመን። በጌታ በኢየሱስ ስም የዘላለም ሞት አይሁንባችሁ። ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ኑ ወደ እግዚአብሔር ቅረቡ እላችኋለሁ። ኑ ወደ እግዚአብሔር ቅረቡ፣ እግዚአብሔርም ወደ እናንተ ይቀርባል ብዬ እለምናችኋለሁ። እግዚአብሔር እጆቹን ዘርግቶ ለምህረት እየጠበቃችሁ ነው ወገኖቼ። ተመለሱ ወደ እግዚአብሔር ቤት። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ዛሬ ኢየሱስን እንድትቀበሉ እለምናችኋለሁ። ኢየሱስ አሁንም ይጠብቃችኋል፣ አሁንም ይፈልጋችኋል። ተመለሱለት፣ ወደ ቤቱ ግቡ። አሁን እኔ የምለውን ከኔ በመቀጠል ትላላችሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ትቀበላላችሁ። የእግዚአብሔር ቃል ሲናገር እንግዲህ በልቡ አምኖ በአፉ መስክሮ ይድናል ይጸድቃል ነው የሚለው። እንግዲህ መዳን በዚህ ሆነ። ለምን? ጌታ ኢየሱስ ክርስቶስ በቃ ልንሰራው ስለማንችል፣ ጽድቃችንን በራሳችን ልናቆም ስለማንችል በቃ በአፋችሁ መስክሩ፣ በልባችሁ እመኑ አለ። ምን እንመን? ጌታ ኢየሱስ ክርስቶስ እንደሞተልን እንደተሰቀለልን፣ ኢየሱስ የእግዚአብሔር ልጅ እንደሆነ፣ ስለኔ ሲል መከራን እንደተቀበለ፣ ስለኔ ሲል በሶስተኛው ቀን ሞትን ድል አድርጎ እንደተነሳ ይህንን እመኑና በእኔ እምናችሁ ጽደቁዋል። ጌታ ኢየሱስ ይባረክ። እኔ ምለውን ከዚህ ቀጥላችሁ ትላላችሁ፣ ዳግም ከእግዚአብሔር ትወለዳላችሁ። እግዚአብሔር ሆይ እናመሰግንሃለን። ስለኔ ኃጢአት በመስቀል ላይ እንደሞትክ፣ ስለኔ ኃጢአት በመስቀል ላይ ደምን እንዳፈሰስክ፣
ስለኔ ኃጢአት ሞትን ድል አድርገህ ደግሞ በሶስተኛው ቀን እንደተነሳ እግዚአብሔር ሆይ አመሰግንሃለሁ። እኔ ይሄንን አምናለሁ። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ። አባቴ ስለሆንክ ልጅ ስላደረከኝ እግዚአብሔር ሆይ አመሰግንሃለሁ። ያለማንም ጎትጓች ያለማንም ቀስቃሽ አንተን የህይወቴ ጌታ አድርጌ በልቤ ላይ እሾመሃለሁ። እግዚአብሔር ሆይ አንተ አባቴ ነህ። እግዚአብሔር ሆይ አንተ መሪዬ ነህ። እግዚአብሔር ሆይ ህይወቴ ላንተ ለታመኑት እጆችህ አሳልፌ እሰጣለሁ። አንተ እንደወደድክ አድርገህ ምራኝ። እግዚአብሔር ሆይ ነፍሴን፣ ስሜቴን፣ ህይወቴን ሁሉ ላንተ አስገዛለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። አምናለሁ ይህንን ጸሎት ከኔ ጋር አብራችሁ የጸለያችሁ ሰዎች እንደምትኖሩ፣ እንዴት መጽሐፍ ቅዱስ ማንበብ እንዳለባችሁ፣ እንዴት መጸለይ እንዳለባችሁ አቅጣጫ ላሳያችሁ የምትፈልጉ ሰዎች ካላችሁ እዚህ ጋር ባለው ቁጥር ኢንቦክስ አድርጉልን፣ ጻፉልን። እንዴት መጸለይ እንዳለባችሁ፣ እንዴት ማገልገል እንዳለባችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት ህይወታችሁን መምራት እንዳለባችሁ እንጠቁማችኋለን። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።